የሚታዘዝ ሰው የለም እንዴ? አስተናጋጅ የለም? አስተናጋጅ ምን እዚህ እንቅልፋቸውን ይተኛሉ? ስራ ቦታ እንዴ? አስተናጋጅ ምንድነው? የአባት ቤት መሰለክ? ቤት አተኛም እንዴ? ይቅርታ ምን ልታዘዝ? መጀመሪያ እነዚህን አነሳሳ። አብሽር ወንድሜ፣ አጽዳው ካላስቸገርነ። ሲያስጠላ። በቃ ተረጋጊ እንዴ አባ፣ አንተም ደክመዋል መሰለኝ። ምን ነው በሰላም ነው? አልተኛም? አልተኛውም። አንዷ እህቴ ታማ ማታ ሆስፒታል ነው ያደርኩት። እና ዛሬን ማረፍ አልነበረብህም? አይ ለእህቴ መድኃኒት መግዣ የሚሆን ቲፕ ካገኘው ብዬ ነው። አንተ ደህና ሆነህ ለሷ ብትቆይላት አይሻልም? ለመሆኑ ስንት ታገኛለህ እዚህ? ከመድኃኒት አያልፍም። አሁን ምን ልታዘዝ? ወንድሜ ሂሳብ። ይኸው አለቃ። ወንድሜ። አቤት አባቴ። አረ ብዙ ብር ነው የሰጠኸኝ። የወንድ ልጅንም የሚረዳው ወንድ ልጅ ብቻ ነው። ባይሆን ዛሬን ረፍት አድርግና ነገ ወደ እህትህ ሂድላት። አይዞህ ወንድሜ። ሁሉም ቢተባበር በመልካም መንፈሱ ክፋት ቀኝነት